ጋይስ ሳካ እኮ ማለት ነው ጭራሽ ውለታ አይረሳም የሚባለው ለዚህ ነው። ተመልከቱ እዚህ 2025 ላይ ታስታውሱ እንደሆነ ሳካ በጉዳት ለብቻው አሰልጣኝ ተመድቦለት ነበር ትሬኒንግ እንደምታዩት የሚሰራ የነበረው ማለት ነው። እንደምታዩት ነው እየተከታተለ የሚያሰራው ትሬኒንግ የሚያሰራው አሰልጣኝ ነበረው ለብቻው። ከዛ ከጉዳቱ በኋላ እንደምትመለከቱት የመጀመሪያ ጨዋታውን ሊያደርግ ተቀይሮ ይገባል ማለት ነው። ተቀይሮ ገብቶ ራሱ መጫወት ብቻ ሳይሆን ጎል ሁሉ አገባ እንደምትመለከቱት ቴስታ ጎል ማለት ነው። ይሄን ጎል ካገባ በኋላ ግን የት ሂዶ ሴሌብሬት እንዳደረገ ተመልከቱ። ወደ አሰልጣኞቹ ጋር ሄደ። እንደምታዩት ጉዳት ላይ እንደነበረ ቶሎ እንዲያገግም የረዳውን አሰልጣኝ ሄዶ እሱን አቅፎ ነበረ ምስጋናውን ገልጾ በዛው ሴሌብሬት ያደረገው። ሳካ ጭራሽ ውለታ አይረሳም የሚባለው ለዚህ ነው። በዛ በክፉ ቀንና በዛ በአስቸጋሪው ጊዜ ከጎን ሆኖ ቶሎ እንዲያገግም የረዳውን አሰልጣኙን ማለት ነው ልክ ጎል እንዳገባ አመሰግናለሁ በሚመስል መልኩ ማለት ነው ቀጥታ ሂዶ ነበር አብሮ ሴሌብሬት ያደረገው። ከዚህ በላይ ታዲያ ውለታን አለመርሳት አለ ጋይስ?